ጠቅላይ ሚኒስትር ዶክተር አብይ ወደዚህ ከመጡ በኋላ ለአረንጓዴ ልማት የሰጡት ትኩረት እኛም ቆርጠን ወስነንበት እንድንገባ ወይም እንዲገባ ካደረገኝ ነገር ይሄ ነው። ለምሳሌ አዲስ አበባ ላይ የወዳጅነት የአንድነት ፓርክ ቤተ መንግስት አካባቢ የሚታያቸው ነገሮች ከመሰራቱን በፊት አቋለው ከተሰራም በኋላ አቋለው የኛም አካባቢ ከዚህ ሰፈር ሲወጣም አቋለው ተመልሼ ሲሰራም ደግሞ ከዛ የተወሰደ ተሞክሮ አብዛኛው አዲስ አበባ ላይ ከሚሰሩ ነገሮች ኮፒ የተደረጋል። በምሽት ድባብ ላይ ይሄ አካባቢ እጅግ በጣም ውብ ነው፣ ማራኪ ነው። የተኛውም እንግዳ ሲመጣ በነፃነት ከተማዬን ጥዬ መጣሁ የሚልበት ምንም ምክንያት አይኖርም። በጣም ሰፊ ግቢ ነው። ከ3 ሄክታር በላይ መሬት የኛ በአትክልትና ፍራፍሬ እንደዚህ ውብና ማራኪ የሆኑ ደኖች እንዲሁም እነዚህ አበባዎችን መግቢያችን ላይ የሚታዩአቸው ሁሉ ከወዳጅነት የተኮረጁ ናቸው። የጽዱ ኢትዮጵያ ጠቅላይ ሚኒስትሩ አዲስ አበባ ላይ ሲያውጁ እኛ በሁለት ሽንት ቤት ሁለት ሻወር ቤት ዘመናዊ ጽዱ ኢትዮጵያ ለራስ በሚል ገንብተን ሻወር እንወስዳለን። ከተሰራበት በረሃውን ገነት ማድረግ ይቻላል። ከተሰራበት የትም ሀገር ሄደህ የምትዝናናበትን አካባቢ ላይ መፍጠር ትችላለህ። ስለዚህ አዲስ አበባ ላይ የሚታየውን የኮሪደር ልማትንም እዛ ተጀመረ። እኛ ቀድመን እዚህ ጋር ደግሞ አሳክተን መንግስት የሚለውን ቶሎ ቶሎ በመቀበል አረንጓዴ ልማት ሲባል ተጠቃሚ ነን፣ የልማት ትሩፋት ሲባል ተጠቃሚ ነን፣ በብዙ መንገድ ተጠቃሚ ነን። አርሶ አደር ሰፈሩ ጽዱ እንዲሆን ከሰራን መለወጥ እንችላለን የሚል ንጹህ አስተሳሰብን ይዘን አካባቢን ጽዱ ውብ ማድረግ ከቻልክ መኖር ትችልበታለህ ማለት ነው። አሁን እኛ ጋር ዘመቻ አለ። እያንዳንዱ አርሶ አደር ጓሮ የተሰበረ እንስራ እንዳይታይ ውሃ ከገባ ቢንቢ ስለሚኖር ደጁ ላይ ጥላ እንዲተክል እዚህ ጋር የልማት ቡድን 64 አሉ። እኔ ባለሁበት ቀበሌ በየወሩ እናመጣቸዋለን፣ ሻይ ቡና እናዘጋጃለን፣ ይሄን እናስጎበኛቸዋለን። ሰፈራቸው ላይ ደግሞ ሄደው ለውጥ ያመጡ አሉ። በይቻላል መንፈስ ከተነሳን ይቻላል ነው። አካባቢውን ውብ ጽዱ ከማድረግ ተከትሎ መንግስት የነደፈው የልማት ትሩፋት ከልማት ትሩፋት አንዱ ደግሞ የዶሮ እርባታ ነው። ስለዚህ እኛም ሌሎች እንዲማሩበት ጭምር በሚል በትንሽ ቦታ G+3 የሆነ የዶሮ መኖሪያ ቤት ተሰርቶ 200 ዶሮዎችን ይዘናል ማለት ነው። አሁን እዚህ ጋር ስታዩ ቡና አለ፣ እንሰት አለ፣ የአርባ ምንጭ ሙዝ አለ፣ ፓፓያ አለ፣ ብርቱካን አለ ማለት ነው። ስለዚህ በትንሽ ቦታ ከተማም በገጠርም በትንሽ ቦታ ብዙ ነገር በስራት እንደሚቻል ማሳያ ነው። አሁን ከ200 ዶሮ በወር ከ5000 በላይ እንቁላሎችን መሰብሰብ እንችላለን። በገንዘብ ደረጃ ከ50,000 ብር በላይ ገቢ አለ። ወጪያቸው እስከ 20,000 ብር ቢሆን 30,000 ብር አካባቢ ነው። ስለዚህ ስራን ሳንንቅ በርትተን ከሰራን ለውጥ ማምጣት የማንችልበት ምንም ምክንያት የለም። አርሶ አደር የሚያደርገው የጓሮ አካባቢ ነው። በጓሮ አካባቢ የቡና፣ እንሰት፣ ሙዝ፣ አትክልትና ፍራፍሬ፣ አቮካዶ፣ ፓፓያና ማንጎ ዘንድሮ ደግሞ በአረንጓዴ አሻራ በ2016 1000 የሙዝ ችግኝ አምጥተን ለአርሶ አደሩም ከኛ ጋር አብሮ በጋራ ለሚሰሩ አርሶ አደሮቻችንም እንዲሁም ለራሳችንም የሙዝ ችግኝ በአዲስ መልክ ተክለናል ማለት ነው። የአርባ ምንጭ አፕል ደግሞ አምጥተን እዚህ አካባቢ ተክለናል ማለት ነው። ይሄ ባለፉት በጥቂት ዓመታት በረሃ የነበረ አካባቢ እንዲሁ የበረሃ ገነት መፍጠር ከተቻለ በደንብ ደግሞ ተፈጥሮ የሰጣቸው አሉ። ትንሽ ነገር ተጨምሮ የተሻለ ውበትም ምርትም አገልግሎትም መስጠት የሚያስችሉ አካባቢዎች አሉና ሁሉም ተረባርቦ ተቀናጅቶ መስራት ከቻለ ለውጥ ማምጣት ይቻላል ማለት ነው።